አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመዲኢትዮ ቤተሰቦች እንደምን ናችሁ? ደህና ናችሁ? ውዶች ሁሉ ሁሉ ሰላም? እኔ ያለሁ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ሁሉ ሰላም ነው? ሰላም እንደምትሆኑ ባለሙሉ ተስፋ ነኝ። ውዶች ያላችሁበት ፈጣሪ ሰላም አይለያችሁ። ሀገራችንን ዞሮ መግቢያችንን ሰላም ያድርግልን፣ በጎ በጎውን ያቅርብልን እላችኋለሁ ውዶች። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። እናንተም እንደተለመደው ላይክ እና ሼር እያደረጋችሁ አስተያየታችሁን ኮሜንት ላይ በማስቀመጥ ከጎን የሆኑ አበረታቱን እላችኋለሁ ውዶች። ለቤቴ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ከኔ ጋር ቤተሰብ ሁኑ። ስለምታበረታቱኝ ከልብ ነው የማመሰግነው የኔ ውዶች። እና ዛሬ ይዤላችሁ የመጣሁት አንድ ወንድ በጥልቅ እንደሚወድሽ የሚያሳዩ ምልክቶች ነው ይዤላችሁ የመጣሁት ማለት ነው። እስኪ ባልሽ ፍቅረኛሽ እንዴት ነው? አሁን ከማነብላችሁ ውስጥ የትኛውን ይተገብራል የሚለውን ትፈትሹበታላችሁ ብዬ ተስፋ አለኝ ማለት ነው። እንግዲህ አንድ ወንድ ሲወድ ምን ማድረግ እንዳለበት እዚህ ጋር ዘርዝር አድርጌ ይዣቸዋለሁ ማለት ነው። እነዚህ ነገሮች እንግዲህ ያሟላ ከሆነ እድለኛ ነሽ ማለት ነው። እሱም እድለኛ ነው። ምክንያቱም ማፍቀር ራሱ መታደል ነው። መውደድ መታደል ነው። የሚወድ ልብ የሚፈቅር ልብ ያለው ሰው እኮ በጣም እድለኛ ነው። የሚፈቀር ብቻ እድለኛ ነው ብዬ አላስብም እና የሚፈቅር ልብ መኖሩ እድለኝነት ያስብላል። ስለዚህ ራሳችንን እንፈትሽበታለን ማለት ነው። እስከ መጨረሻው ድረስ ቪዲዮውን በማየት አበረታቱኝ እላችኋለሁ የኔ መልካም እህቶች። አሁን ወደ ማንበቡ ሄዳለሁ ማለት ነው። እና ምን ይላል? ግንባርሽን ይስማል ይላል። እንግዲህ በቅርብ አንድ ላይ የምትኖሩ ከሆነ አንድ ላይ ባለትዳሮች ያው አንድ ላይ ከኖራችሁ ማለት ነው። ሲወጣና ሲገባ ግንባርሽን ይስማል። ፍቅረኛ እንግዲህ በሩቅ ደግሞ ከሆናችሁ ደግሞ እንግዲህ ከነዚህ መሀል በቅርብ ከሚደረጉ ውጪ በሩቅ ሊደረጉ ከሚችሉት ውስጥ ከማነባቸው ትፈትሹበታላችሁ ማለት ነው። እንግዲህ ግንባር መሳም የመጀመሪያው ላይ ተቀምጧል። እነዚህ ደግሞ አብሮ ለሚኖሩ ነው የሚሆነው። ዴይ ቱ ዴይ ለሚገናኙ አብሮ በአንድ ጣራ ስለሚኖሩ ማለት ነው። ግንባርሽን ይስማል። ሁል ጊዜ ደህንነት፣ ደስታ እና ምቾት እየተሰማሽ መሆኑን ያረጋግጣል። ሁልጊዜም ቢሆን ደስተኛ መሆንሽን ያረጋግጣል ማለት ነው። ይጠይቅሻል ደስተኛ እንደሆንሽ እንዴት ነው ምናምን ይልሻል ማለት ነው። ባይጠይቅሽም ደግሞ ሁልጊዜ ደስታሽን ማንበብ ይችላል ማለት ነው። ካንቺ ጋር በተጣላ ቁጥር ቀኑ ጨለምተኛና የማይስብ ይሆንበታል። ያኔ ድብርት ውስጥ ይገባል። በተጣላት መጣላት አይቀርም። የማይጣላ ፍቅረኛሞች፣ የማይጣሉ ባለትዳሮች በቃ ምንም ጣም የለውም። እንደዚህ የከረረ መሀል ላይ ሰው የማይገባበት እርስ በርስ ዲስከስ ተደርጎ በጠረጴዛ ዙሪያ ወይም ሹራ ተደርጎበት የሚስተካከል ጸብ ማለት ነው። እሱ ፍቅርን ያጣፍጣል። አንደኛ የሆነ ነገር ቢበላሽ እንዴት አስተካክሎ አንድ ላይ ሁለቱ ሰዎች ተነጋግረው በመነጋገር የሚያምኑ ችግር ቢፈጠርባቸው ራሳቸውን ማስተካከል እንደሚችሉ ራሳቸውን የሚፈትሹበትና ፍቅራቸውን ደግሞ ወደ ነበረ መመለስ የሚችሉ ከሆነ በደንብ እንደሚዋደዱ ራሳቸውን የሚፈትሹበት ስለሆነ መጣላት አይቀርም ማለት ነው። እኛ ተጣልተን አናውቅም። ይኸው ስንት ዓመታችን ምናምን 40 ዓመታችን ምናምን ብሎ በቲቪ የምናያቸው እሱ ውሸት ነው። አንዳንድ ጊዜ 60 ዓመት የ40 ዓመት ልደታቸውን ያከብራሉ። ተጣልተን አናውቅም እያሉ ማለት ነው። ይጣላሉ፣ ግን ከቤት ወጥቶ አያውቅም ጸቡ። ከነሱ አልፎ አያውቅም ጸባቸው። ራሳቸው
ያስተካክሉታል ማለት ነው። ስለዚህ ያ ትልቅነት ነው። በጣም ደስ የሚል ጥምረት ነው ማለት ነው። ስለዚህ አንቺ ጋር በተጣላ ቁጥር ማለት ነው ቀኑ ይጨልምበታል፣ ድብርት ውስጥ ይገባል ማለት ነው። ሌላው ብዙውን ጊዜ ከሴቶች ጋር ለመነጋገር የማያቅማማ ቢሆንም ከአንቺ ጋር ደግሞ ደጋግሞ ለመነጋገር የተቻለውን ሁሉ ጥረት ያደርጋል። ሌላ ጊዜ የሆነ ከሌላ ሴቶች ጋር ድብርት ውስጥ ቢገባ ምንም ችግር የለበትም። ከአንቺ ጋር ግን የሆነ ነገር ከተፈጠረ ደግሞ ደጋግሞ ለማውራት ደግሞ ደጋግሞ አንቺን ለማግኘት ጥረት ያደርጋል ማለት ነው። ያን ሌሎችን በሚያይኑ አንቺን ሊያይሽ አይችልም። ሌላው ያንቺን የእሱ በጣም እንደሚወድሽ የምታረጋግጭበት ሌላኛው ምንድነው? ከሌሎች ሴቶች ጋር አንቺን አይመዝንሽም። ሁለተኛው ነው። ሶስተኛው በምንም ነገር አያስገድድሽም። እንዲሁም ድንበሮችን እና የምቾት ደረጃዎችሽን ያከብራል። ያኔ ድንበር ዘለል ነገር እንድታረጊ አያስገድድሽም። የማይመችሽን ነገር ማለት ነው። በቃ ከድንበር አያልፍም። አክብሮት ያለው ጥያቄውን አይጠይቅሽም። ከአንቺ የሚፈልገውን ነገር ሲጠይቅሽ አንቺን የሚመች እንጂ ድንበር ዘለል የሆነ ወጥ የሆነ ነገር አንቺን የሚያስጨንቅ ነገር ጥያቄ አይጠይቅሽም። ምቾትሽን ይፈልጋል ማለት ነው። ሌላው ምልክቱ ምንድነው? በአስቸጋሪ ጊዜያት እንደ ምሰሶ ከጎንሽ ይቆማል። የሆነ ችግር ቢደርስብሽ ቀጥ ብሎ ካንቺ ጋር ይቆማል ማለት ነው። ሀዘንም ይሁን ምንም ሁልጊዜ ግንባር ቀደም ሆኖ ካንቺ ጎን ይሆናል ማለት ነው። ሌላው የማያቋርጥ ቅሬታዎችሽንና በዛች ሁል ጊዜ የምታናድጃት ልጅ ላይ ያለሽን የማይረባ ንዴት በትዕግስት ያዳምጥሻል። በዛች የማትረባ ልጅ ለምሳሌ መቼም ሁሉም ሰው ያለፈ ታሪክ ይኖረዋል አይደለ? አንዳንድ ጊዜ ወይ በድሮ ኤክሱ ወይ በጎኑ ወይ ስታልፍ አይተሽ ይሆናል፣ ወይም ሌላ ሰው እንደዚህ አብረው አይተናል ብለውሽ ሊሆን ይችላል ምናምን። እሱ ግን ልቡ ካንቺ ጋር ነው፣ መንፈሱ ሁሉ ነገሩ ካንቺ ጋር ነው። ግን መንገድ አገናኝቷችሁ ሊሆን ይችላል፣ ወይ ደግሞ አንቺና እሱን ለማጣላት ምቀኛ ደግሞ ሌላ ነገር ብሎ ይሆናል። እና በዛም ዙሪያ ስለዛች ማትረባ ሴት ነው የሚለው ስለሷ አንተ እንደዚህ እሷ ጋር ታይታል፣ እሷ ጋር እንድብላል ምናምን የምትዩን ነገር በትዕግስት ያዳምጥሻል ማለት ነው። ውስጥሽን እንደሰጥ እስከሚል አይቆጣብሽም፣ ክፍታ ያሳይሽም፣ አይበሳጭብሽም፣ ያስጨርስሻል ማለት ነው። ሌላኛው ስሜቱን ከአንቺ በደንብ መደበቅ አይችልም። ላንቺ ልቡ ስስ ነው፣ ተጋላጭ ነው። ያኔ ቢከፋው ቶሎ ታቂበታለሽ፣ መደበቅ አይችልም። ቶሎ ብሎ ላንቺ መንገር ይፈልጋል። ቢከፋውም ቢደሰትም ላንቺ መንገር ይፈልጋል። ሁሉም ነገር ላንቺ አንቺ ጋር ለማድረስ አንቺ ጋር ለመካፈል ይዞ ወደ አንቺ ነው የሚሮጠው። በቃ ይሄ የመውደዱ ምልክት በዚህም ታውቂዋለሽ። ሚስጥር ብሎ የሚይዘው ነገር ካንቺ የለም። ላንቺ ነው የሚነግርሽ። በቃ ቢከፋው አንቺ ጋር መናገር ይፈልጋል። ሲደሰትም አንቺ ጋር ሮጦ ላንቺ ማካፈል ይፈልጋል። ሌላው ደግሞ ምን ይላል? ጸጉርሽን እንግዲህ ወንዶች ብዙ ጊዜ ሴቶች ጸጉር ይወዳሉ። ጸጉር ያላት ሴት ወንዶች ይወዳሉ። በተለይ የኛ ሀገር ወንዶች ጸጉር ያላት ሴት በጣም ነው የሚወዱትና ምን ይላል? ጸጉርሽን በዘፈቀደ ብታስይዡ እንኳን ይላል የተለመደ ቲሸርትና ቢጃማ ለብሰሽ እንኳን ቢያይሽ ቆንጆ ሆነሽ
ያይሻል። ምንም በቃ ይሆናል ዝርክርክ ብለሽ እንኳን ብትወጪለት ብትታዩ ማለት ነው በቃ ቆንጆ ሆነሽ ነው የምትታዩ። ምንም እንከንሽ አይታየው ማለት ነው። ሲወድሽ ዋው ነው የሚለው ባየሽ ቁጥር። አልተዘጋጀሽም እኮ በተኛሽበት እኮ ተነስተሽ ይሆናል ወይ ሲያፋጭልሽ ወይ መስኮትሽ ላይ ጣጣር ሲወረውር በቃ መተዩ። ግን ሁሌም ቢሆን በቃ ፈክተሽ ነው የምትታዩ። ሁልጊዜም ቢሆን በቃ እኔ ያለበስኩም እኮ እኔ ምናምን በቃ ተሳቀሽው አልምትወጪው። እሱ ግን ዋው ብሎ ልብሽ ዝንት እንዴ በቃ ሽምቅቅ ብለሽ ከሆነ ይወጣሽው ዘና እንድትይ ያረግሻል ማለት ነው። እያስመሰለ አይደለም በቃ እንደዛ ሆነሽ ነው የምትታየው። ሲወድሽ አንቺ ጋር የሚያየው ነገር ሁሉ ልዩ ነው የሚታየው ማለት ነው። ወይ ዛሬ ደግሞ ምን መስለሻል እንዴ? አንቺ ደግሞ ልብስ አትቀይሪም እንዴ? አሁን በዚህ ኩነሽ ምንድነው የምትወጪው ከቤት ምናምን ብሎ አያሸማቀቅሽም ማለት ነው። በቃ ሲወድሽ ከነ ምናምን ይወድሻል ማለት ነው። ለዛም ስላን ደግሞ ተዝረክረኩ ማለት አይደለም። በደንብ ሽክ በልክ ማለት አለብን። እና ደግሞ በጣም እንደሚወድሽ ደግሞ ሌላኛው ምልክት ደግሞ ባንቺ ያለምንም እምነት አለው። ያምንሻል፣ ይታመንልሻል። በቃ ታማኝ ነው። በጣም ነው ታማኝነቱን እንትን የሚይዘው። በምንም ተአምር አይሳሳትም። ታመንልሻል ማለት ነው። ምንም አይነት ፈተና ቢደረደርበት በምንም አይነት ፈተና ሊወድቅ አይችልም። ህይወቱ ታልፋለች እንጂ ይታመንልሻል። ተሳስቼ ነው አጠጥታኝ እኮ ነው አጠጥተውኝ እኮ ነው ምናምን አላቅም ነበር ራሴን ነስቼ ነበር ምናምን የሚባል ነገር የለም ማለት ነው። ሲጀመር እዛ ቦታ ሄድም ሲወድሽ አንድ ሰው በህይወቱ የሆነ ሰው ካለ የሆነ ነገር ስህተት ውስጥ መሄድ አይፈልግም፣ ስህተት መስራት አይፈልግም። እና ሁሌም ጊዜም ቢሆን ታማኝ ነው የሚሆነው ላንቺ፣ ይታመንልሻል ማለት ነው። ከዛ ሌላኛው የሚወድበት ሌላኛው ምልክት ደግሞ ያንቺ ህልሞች የሱ ህልሞች ናቸው። ለምሳሌ እኔ ትምህርቴን ስጨርስ እንዲህ ያደርጋለሁ፣ ለሚቀጥለው አመት ይሄን ማድረግ ፈልጋለሁ ብለሽ የምታቀጃቸው ላይ እሱ ግንባር ቀደም ሆኖ ሰፖርት ያደርግሻል ማለት ነው በሐሳብ። ወይም ደግሞ ምን ደረሽ ይልሻል። ህልምሽን እንዴት ነው ማድረግ የፈለግሽው ነገር ላይ እንዳትዘናጊ ይጠይቅሻል። ምን ደረሽ፣ በምን ባግዝሽ ነው የሚለው ላይ እዛ ላይ ፎከስ ያደርጋል ማለት ነው። በቃ የሱ ህልም ይሆናል ማለት ነው። ያንቺ ህልም የሱ ይሆናል። አይተውሽም ማለት ነው። እንዲህ ማድረግ ትፈልጋለች ብሎ አይተውሽም፣ የኛ ብሎ ጉዳዩን ይይዘዋል ማለት ነው። በሚያደርገው ነገር ሁሉ አንቺ በምታደርገው ነገር ሁሉ የኛ የሚል ስሜት ይሰማዋል ማለት ነው። በእንደዛ አይነት አስተሳሰብ ይሄዳል ማለት ነው። ሌላኛው እንደሚወድሽ የምታውቂበት ምልክት ሁል ጊዜም ቢሆን ስትስቂና ፈገግ ስትይ ይፈልጋል። እሱን ፊትሽ ላይ ማጣት አይፈልግም። ፈገግታሽ ከፍ አድርጎ ይመለከተዋል። እናም ያንን ፊትሽ ላይ ለማቆየት የቻለውን ሁሉ ይጥራል። ያንን ፈገግታ ያንን ሳቅሽ እንዳይደበዝዝ የቻለውን ሁሉ ጥረት ያደርጋል። ይሄ ሌላኛው ደግሞ የፍቅሩ ምልክት ነው ማለት ነው። ሌላኛው ላንቺ እንደሚያስብና እንደሚሳሳልሽ እንደሚወድሽ ሌላኛው ምልክት ደግሞ ወደ ውጪ በምትወጪበት ጊዜ በሰላም ቦታው ስትደርሺ መልእክት እንድትልኪለት ይነግርሻል። እናም ደህንነትሽን ያረጋግጣል። የምትሄጂበት ቦታ ሰላም መድረስሽን በጉጉት ስልኩን ይጠባበቃል። ከሄድሽበት ደግሞ ወደ ቤትሽ በሰላም እስከምትመለሺ ድረስ ሰላም ወደ ቤት ተመልሻለሁ እስከምትይ ድረስ በጉጉት ስልኩን ይጠባበቃል ማለት ነው። መልእክትሽን ይጠብቃል። ይሄ ሌላኛው የፍቅሩ ምልክት ነው ማለት ነው። ሌላኛው ደግሞ እንደሚወድሽ ደግሞ ምልክቱ
ከተወሰኑ ወንዶች እንድትርቂ በቀስታ ያስጠነቅቅሻል። ነገር ግን ከእነሱ ጋር ያለሽን ግንኙነት በጭራሽ አይገድበውም። ቀስ ብሎ ሞራልሽ፣ ስሜትሽ በማይነካበት መንገድ ያስረዳሻል። እንደዚህ አይነት የወንድ ጓደኛ አታብዢ ምናምን እያለ ዳር እየሄደ ቀንተሃልም እንዳትዪው አድርጎ ዞሮ ስጋቱን ይነግርሻል ማለት ነው። አንቺ ደግሞ አሪፍ ከሆንሽ እሱ የሚሰጋበት እሱ ሰላም የሚነሳበት ቦታ አትገኚ ማለት ነው። አትገኚ ገብቶሻል? ብዙ ጊዜ ብዙ ጓደኛ ያላትን የወንድ ጓደኛ በብዛት ያላትን ሴት ወንዶች አይፈልጉም። አንዳንድ ሴቶች ጓደኞቻቸው ወንዶች ናቸው። የብዙ ስልክ ቁጥር ስልካቸው ላይ ይገኛል። ቢዚ የሚሆኑበት ሰዓት አለ። ያገኙትን ቁጥር ሁሉ ሴቭ የሚያደርጉ ሴቶች አሉ። ምንም እኮ አያደርጉም፣ ግን ባህሪያቸው ሆኖ ማግበስበስ የሚወዱ ሴቶች አሉ። በቃ ያም ጓደኛ ነው፣ ያም አውቀዋለሁ፣ ይሄንን አውቀዋለሁ፣ እንደዚህ ያለ እንደዛ አይነት ሴት ብዙ ጊዜ ወንዶች ምርጫቸው አያደርጉም። እና ጓደኛ የምታበዛን ሴት ወንዶች ምርጫቸው አያደርጉም። እንኳን ወንድ አይደለም ብዙ ሴት ጓደኛ ያላት ራሱ ሴት አትመቻቸውም። ሌላኛው ደግሞ በጣም ያመጉስሻል። አብዛኛውን ጊዜ አይናፋር ቢሆንም እንኳን ለሱ ምን ያህል ትርጉም እንዳለሽ እና በህይወቱ ውስጥ ምን ያህል ዋጋ እንዳለሽ ሊነግርሽ ይሞክራል። ምን ያህል ጠንካራ እንደሆንሽ ደጋግሞ ያስታውስሻል። ጎበዝ ነሽ ይልሻል ማለት ነው። ጠንካራ እኮ ነሽ፣ እኔ እኮ እንደዚህ ሊያደንቅሽ ይፈልጋል ማለት ነው። ከሌሎች ሴቶች የተለየሽ እንደሆንሽ ሊነግርሽ ይሞክራል። ስላንቺ ደካማ ጎን አይደለም ይነግርሽ። በቃ ሲወድሽ እንደዛ ነው፣ ለየት ብለሽ ነው የምትታይበት። በቃ የሱ ልዩ ሴት ነሽ ነው የምትታየው። እና በቃ ጥሩ ነገሮችን ስላንቺ ለመናገር ወደኋላ አይልም ማለት ነው። ሌላው ደግሞ ደስ አይልም፣ ብዙ መኪና በሚበዛበት መንገድ ላይ ስትሆኑ ያኔ ወክ እያደረጋችሁ ሊሆን ይችላል። እንግዲህ እግረኛ ሆነን ማለት ነው። እጅሽን አጥብቆ ይይዝና አንቺን ከውስጥ በኩል አድርጎ እሱ ወደ ተሽከርካሪዎቹ አቅጣጫ ይራመዳል። በቃ እሱ ይሆናል ከመኪናዎቹ ጎን እሱ ነው የሚሆነው። አንቺ ደግሞ በጥግ በኩል በእግረኛ መንገድ ያስኬድሻል። እጅሽን አጥብቆ ይይዛል ማለት ነው። አይሽ በዚህ ልክ መኪና እንኳን ጥሶ ቢመጣ ፍሬን የበጠሰ መኪና ቢመጣ ወይም መስመር ስቶ የሚመጣ መኪና አንቺን እንዳይጎዳበት ዞር ያረግሻል ማለት ነው። በዚህኛው መንገድ በዚህኛው በኩል ታጥቆ ይይዝሻል። ይሄ አንደኛው ምልክት ነው ማለት ነው። አሁን እኛ የማይመስሉን ሊሆኑ ይችላሉ፣ ግን ጥናቱ እንደሚያሳየው ከሆነ ላንቺ የተለየ ቦታ ሲኖራቸው ወንዶች እነዚህ ነገሮች ያደርጋሉ ማለት ነው። እስካሁን ሲዘረዝራቸው የነበረው ላንቺ ደግሞ ቦታ የሌለው ወንድ ከሆነ ከነዚህ ውስጥ ወይ አንድ ያደርጋል ወይ ሁለቱን ይሆናል የሚያደርገው ወይም ደግሞ ምን። ስለዚህ ሁሉም እራሳችን እንፈትሻለን ማለት ነው ውዶቼ። ሌላው ምልክት ደግሞ ለረጅም ጊዜ በአንቺ ላይ መበሳጨት አይችልም። የሚችለው መንገድ ሁሉ ይራመዳል። በሚችለው መንገድ ሁሉ ይረዳሻል። ተቆጥቶሽ፣ አኩርፎሽ፣ ተቀይሞሽ አይውልም አያድርም ማለት ነው። ወዳውኑ ሶልቭ ማድረግ እንድትችሉ ያደርጋል ማለት ነው። ሶልቭ ያደርጋል። ሌላው ላንቺ ፍቅር ሲኖረው ጊዜሽን አይሻማብሽም። ለራስሽ ጊዜ ይሰጥሻል። የቤተሰብ ጊዜ ሊሆን ይችላል፣
የራስሽ የፀጉርሽን የምትሰርበት ጊዜ ሊሆን ይችላል። በቃ መሳጅ ቤት የምትገቢ ይሆናል። ስቲም ምናምን በቃ የራስሽ ጊዜ እንዲኖርሽ ይሰጥሻል ማለት ነው። ሌላው ይወድሻል፣ በቃ ይወድሻል። ያለምንም ቅድመ ሁኔታ ይወድሻል። ያለምንም ከአንቺ የሚጠብቀው ምንም ነገር የለም። ፍቅርሽን ብቻ ነው የሚጠብቀው። በምንም ነገር ከአንቺ ይሄን አደረገችልኝ በዚህ ወዳታል የምታረጊለት ነገር ሲኖር የሚወድሽ፣ የማታረጊለት ነገር ሲኖር ችላ የሚልሽ ሰው ሊሆን አይችልም ማለት ነው። ትክክለኛ ፍቅር ውስጥ የገባ ወንድ ያለ ቅድመ ሁኔታ ነው የሚወድሽ በቃ። ስለዚህ የኔ ውዶች እነዚህ በአካባቢ ካሉ ለፍቅር ጓደኞቻቸው ታማኝ ከሆኑ ወይም በአንድ ወገን ብቻ ከሚያፈቅሩ ወንዶች የተመለከትኳቸው ነገሮች ናቸው። እነዚህ ወንዶች ፍጹም ፈጣሪያን አመስጋኝ እና ወንዶች ናቸው የተመለከትኳቸው ከሚያፈቅሩ ወንዶች የተመለከትኳቸው ነገሮች ናቸው። እነዚህ ወንዶች ፍጹም የከበሩ ማዕድን ናቸው። ከእነዚህ አንዱ ካገኘሽ ፈጣሪን አመስግኝና ዝም ብለሽ ያዢው ይላል። ስለዚህ ወዳችኋለሁ። ቪዲዮ ትንሽ ረዘም ብሏል። የኔ መልካሞች እስከመጨረሻው ስሙት፣ ይጠቅማችኋል። ክፍል 2 ክፍል 3 እያደረኩኝ ከማቆራረጥባችሁ ብዬ ነው። ልብሳችሁን እየተኮሳችሁ ያጸዳችሁም ይሁን ኮክ እያደረጋችሁ በኤርፎን አድርጋችሁ እስከመጨረሻው ስሙት እላችኋለሁ። ራሳችሁን፣ ፍቅረኞቻችሁን፣ ባሎቻችሁን ፈትሹበት እላችኋለሁ። ወዳችኋለሁ። ኢትዮጵያ ሀገራችንን ሰላም ያርግልን። ወዳችኋለሁ። ባይ ባይ።